You know what time it is. It's time to master your English with Talk Master. So ዛሬ ደግሞ በሌላ ሙቪ መተናል። በዚህ ሙቪ ላይ እንደተለመደው የተለያዩ ፍሬዞች pronunciation እና ሚኒንጋቸውንም ጭምር መጨረሻ ላይ ደግሞ ጥያቄዎች እናዘጋጅላችኋለን። ወደ ቪዲዮ ዳርክ ናይት የባትማን ፊልም ሲሆን በጎተም ከተማ ውስጥ የሚፈጠሩ ወንጀሎችን ባትማን ከሃርቪ ዴንት ጋር በመተባበር ከተማውን ከወንጀለኞች ለማዳን ሲሞክሩ የምናይበት ፊልም ነው። በዚህም ትዕይንት ጆከር ጋንግ ከሆኑ ቡድኖች ጋር ሃርቪ ዴንትን ፍለጋ ሰዎች ወደ ተሰበሰቡበት ስፍራ ይገባሉ። ጆከርም ሰዎቹን በማስፈራራት የሚያደርገውን እናያለን። ጆከር ሰዎች ወደ ተሰበሰቡበት ፓርቲው ላይ ከገባ በኋላ ሃርቪ ዴንት የት ነው እያለ ሲያስጨንቃቸው ተመልክተናል። ከዛ ባትማንም ደግሞ ልብሱን ለመልበስ ወደ መቀየሪያ ክፍሉ ሊገባ ሲል የሆነች ሲን ነበረች። ከዛ ሰውየው ደንግጦ ምን ብሎ ነው የጠየቀው? What's going on out here? So guys, more ለፕሮናንሴሽን እንዲረዳን ዛሬ ስለ ኮኔክትድ ስፒች ማብረን ያለን። ኮኔክትድ ስፒች ስንል ምን ለማለት ፈልገን ነው? አንድም ፍሬዝ በአንድ ትንፋሽ ብዙ ወርዶችን ቀጣጥለን አቀላጥፈን መናገር ስንችል ነው። የመጀመሪያ ፍሬዛችን የሚሆነው What's going on out here? ምንድነው ቃሉ? What's going on out here, right? So ይሄንን ፍሬዝ chunk down ስናደርግ ምንድነው? What is going on out here? So እቺን ነው አያችሁ አይደለ? What's going on out here ብሎ አቀላጥፎ የተናገረው። Connected speech ለዚህ ይረዳናል ማለት ነው። So እንዴት ብለን እንለዋለን? Yeah, good job. What's going on out here እንላለን ማለት ነው። ሁለተኛ ፍሬዛችን You've gotta be kidding me. ምን እንላለን? You've gotta be kidding me. እስቲ ይሄንን ፍሬዝ chunk down እናድርገው። chunk down ስናደርገው እንዴት ይመጣል? You have got to be kidding me. So when it's in a connected speech way, you've gotta be kidding me. ሶስተኛ ፍሬዛችን የሚሆነው I'll settle for his loved ones. I'll settle for ነው። I'll settle for ስንል አንድን ነገር ላይ እዛ ላይ በቃ ረክተናል ማለት ነው። ከዛ ነገር ላይ አንንቀሳቀስም። በቃ I'll settle for this, I'll settle for that ብለን ምንል ከሆነ አቋማችን እዚሁ ላይ ነው የሚሆነው። ወደዚህም ወደዛም አንልም። ኦልሬዲ ሴትል አድርገናል ማለት ነው። አራተኛው ፍሬዛችን የሚሆነው ደግሞ you remind me of። እዚህ ጋር አንድ ወርድ ያዙልኝ፣ remind የምትለው። ሁለተኛዋ ደግሞ remember እና remind ሁለት የተለያዩ ወርዶች ናቸው። አንድ አይነት ዴፊኒሽን kind of thing ቢኖራቸውም ግን still የተለያዩ ናቸው። you remind me of something ካልኩኝ የሆነ ነገር ታስታውሱኛላችሁ ለማለት ነው። የሆነ ነገር remember እንዳረግ አረጋችሁኝ ማለት ነው። So you remind me of something, you remind me of someone, you remind me of ምናምን ካልኩኝ የሆነ ነገር ታስታውሱኛላችሁ ማለት ነው። remember ስንል ደግሞ የረሳነውን ነገር ማስታወስ ነው። So አምስተኛ ፍሬዛችን የሚሆነው ደግሞ You look nervous. Is it the scars? You want to know how I got them? You want to know how I got them? ይላታል ጆከር ሲናገር በዛ ሲል ላይ ስለ ጠባሳው እየተናገረ ማለት ነው። Talking about his scars, what did he say? You want to know how I got them? እስቲ ይሄንን ደግሞ chunk down እናድርገው። You want to know how I got them. In a connected speech way ስናነበው ደግሞ እንዴት ይሆናል? Yeah, good job. We say, you want to know how I got him. ስድስተኛ One day they carve her face. One day they carve her face ይላል። They carve her face. ስለ ጠባሳው እየተናገረ ነበረ። Talking about his wife, they carve her face አለ። carve የምትለውን ቃል ያዙልኝ። carve የምትለውን ቃል በብዙ መንገድ እንጠቀማታለን። አንደኛ ቅርጽ ማውጣት። It could be carving stone, it could be carving wood. እንጨት ላይ ቅርጽ ስናወጣ፣ ድንጋይም ላይ ቅርጽ ስናወጣ carve የምትለውን ቃል እንጠቀማለን ማለት ነው። ሁለተኛስ እድል ወይም ቦታ መፍጠር ነው። carve out ብለን እንናገራለን ማለት ነው። ሶ እንጨት ስንቀርጽ ምን እንላለን? carving wood. ሶ እድል መፍጠር፣ ቦታ መፍጠር ሲሆንስ we say carve out. Let me give you a challenge. carve outን ተጠቅማችሁ እስቲ ኮሜንት ላይ የሆነ ሴንተንስ ጻፉልኝ። ሰባተኛ ፍሬዛችን የሚሆነው ደግሞ She can't stand the sight of me. She can't stand the sight of me ነው።
she can't stand the sight of me ሲል ምን ለማለት ፈልጎ ይመስላችኋል ጆከር? እስቲ ገምቱ። ኦኬ እኔ እነግራችኋለሁ። so if someone tells you I can't stand the sight of you ማለት is like ለይታ አስጠልተኸኛል በቃ ማለት ነው። so I can't stand you ካልኩኝ ከአቅሜ በላይ ሆናል ከብደኸኛል ነው። I can't stand the sight of you sight እይታ right ለይታም ከብደኸኛል ብሎ ማለት ነው። so like እኔ ለይታም ከብጃት ነበር እያለ ነው ስለሚስቱ ሲያወራኝ ነበር። ስምንተኛ ላይ ደግሞ መጨረሻ ላይ ከፎቅ ሲወረውራት ጆከር ምን ብሎ ሲናገር አይተናል? very poor choice of words ይላል። Very poor choice of words. so አንዳንድ ሰው የማይሆን የቃላት አጠቃቀም ከእናንተ ጋር ሲጠቀም very poor choice of words እንላለን። poor ማለት ያው የደከመ ለማለት ነው። የደከመ ቃላቶችን ነው መርጠህ እያናገርከኝ ያለኸው ስንል very poor choice of words እንላለን ማለት ነው። so guys እስካሁን ቪዲዮቹን አይተናል፣ ፍሬዞቹንም ተመልክተናል። ስለዚህ ወደ ጥያቄ ጃምፕ እናርግ። እስቲ መጀመሪያ ላይ connected speech ተጠቅማችሁ what is going on out here የሚለውን እንዴት ፕሮናውንስ እናረጋለን? okay I'll leave the answer ለናንተ። ሁለተኛ ላይ you have got to be kidding me ይሄንንም እንዴት ፈጥነን ፕሮናውንስ እንደምናረግ እሱንም ለናንተ ተዋለው። ሶስተኛ ላይ outside of for የሚለው ፍሬዝ ማለት ምን ለማለት ፈልጎ ነው የተጠቀመው? outside of for ስንል ምን ለማለት ነው? a ያን ነገር አክሴፕት አድርገን እዛው ላይ ረግተን እንቀመጣለን ነው። b ከሆነ ሰው ጋር ደባደባለው ነው። c የፈጠነ ከዛ ቦታ እወጣለሁ ማለት ነው። what's going to be the answer እሱንም ለናንተ ተዋለው። አራተኛ you remind me of ሲባል ምን ለማለት ተፈልጎ ነው? a አንድን ሰው ታስታውሱኛላችሁ ወይም አንድ ነገር ታስታውሱኛላችሁ። b ታናድዱኛላችሁ። c እንዳጠና ታግዙኛላችሁ። አምስተኛ ይሄ ደግሞ pronunciation ነው። you want to know how I got them የሚለው ፓርት አለ አይደለ? connected speech ተጠቅመን እስቲ እንዴት ነው ፈጥነን የምናነበው? ስድስተኛ one day they carve her face ይላል። carve የሚለው what does carve mean እስቲ? a የሆነ ነገር መቁረጥ፣ b የሆነ ነገር ማጽዳት፣ c የሆነ ነገር መደበቅ። ሰባተኛ she can't stand the sight of me ይላል አይደለ? what does this sentence mean? ይሄ ምን ለማለት ፈልጎ ነው? a እኔን ስታይ ያስጠላታል፣ b እኔን ስታይ ትወደኛለች፣ c እናፍቃታለሁ። ስምንተኛ ላይ ደግሞ very poor choice of words ይላል። ይሄ ምን ለማለት ተፈልጎ ነው? a የተናገረው ሰውዬ የተጠቀመው ቃላቶች የደከመ ነው። b ረጋ ብሎ ነው የተናገረው። c ሊናገር የነበረው ነገር ረስቶታል። so guys እንደባለፈው ስኮራችሁን ኮሜንት ላይ ማስቀመጥ አትርሱ። የከበዳችሁ ነገርም ካለ አሳውቁኝ። እንግሊዘኛን ለማወቅ ብቻ መማር ሳይሆን ለመናገር መማር ከፈለጋችሁ ቶክ ማስተር መጥተው ይማሩ። በኦንላይንም ሆነ በአካል እናስተምራለን። ከታች ባሉ ስልክ ቁጥሮች ደውለው ይመዝገቡ። so as always master your English with Talk Master